ፒተር ለተጫዋቾቹ ቫይታሚን ነው እያለ ታብሌት ይሰጣቸው ነበር። አንድ ቀን ጉንፋን ይዞት ሽሮፕ መጠጣት ጀምሮ መድኃኒቱን መጨረስ ስላልቻለ ተጫዋቾቹን እየጠራ አንድ ማንኪያ ይሰጣቸው ጀመረ። አጣሪ ኮሚቴ ገነነ መኩሪያ ሊብሮ የሀገራችንን የስፖርትና የፖለቲካ ታሪክ አብጠርጥረው ከሚያውቁ ግለሰቦች መካከል አንዱ ነው። ነፍሱን ይማርና ይህ ገነነ መኩሪያ የተባለ ግለሰብ በሚዲያ በርካታ ታሪኮችን ነግሮናል። በሚዲያ በሚናገርበት ጊዜ ብዙዎቻችን እንደተረዳነው ደግሞ ገነነ እጅግ ሲበዛ ጨዋታ አዋቂ ነው። ይህ ታሪክና ጨዋታ አዋቂነቱ በንግግር ብቻ አልቀረም። በርካታ መጽሐፍትን ጽፎልናል። ከጻፋቸው መጽሐፎች መካከል ኢሃፓና ስፖርት በሚል ርዕስ በተከታታይ 3 ቅጾችን አቅርቦልናል። ዛሬ ወደ እናንተ የምናደርሰው ከኢሃፓና ስፖርት ክፍል 1 ላይ አጣሪ ኮሚቴ የሚለውን ጽሑፍ ነው። ይህንን ትረካ ወደ እናንተ ስናደርስላችሁ ለጸሐፊው መታሰቢያ እንዲሆን ለቤተሰቦቹ ሁሉ ደግሞ ምስጋናችንን እያደረስን ነው። ሰናይ ጊዜ። ጅማሬ ተስፋዬ ገብሩ ወልዳ ማኔል፣ ጌታቸው አበበ፣ ገዛኸኝ ማን ያዘዋል የኢሃፓ አባል ሆነው ብሔራዊ ቡድኑን እያመሱት ስለሆነ ክትትል ይደረግባቸው። በሁለተኛው ስብሰባ ሸዋንግዞ አጎናፍር፣ ገረመው ዘርጋ፣ ሉቻኖ ቫሳሎ መንግስትና ህዝብን የሚያውቅ ሥራ ከመስራታቸው በተጨማሪ ስፖርቱን በማፍረስ የኢሃፓን መዋቅር በፌዴሬሽን ውስጥ ለመዘርጋት እየሞከሩ ስለሆነ ጥብቅ ክትትል ይደረግባቸው። በሶስተኛው ስብሰባ አህመድ አብደላ፣ የማነ የሱፍ 10ኛው የአፍሪካ ዋንጫ አስመራ ላይ እንዳይዘጋጅ ቅስቀሳ ከማድረጋቸው በተጨማሪ ተጫዋቾችን ለፖለቲካ ተግባር በመመልመል እየሰሩ በመሆኑ ካሉበት ተፈልገው እንዲያዙ። በአራተኛ ስብሰባ ጋዜጠኛ ሰለሞን ተሰማ የኢሃፓን ዓላማ የሚያስፈጽሙ ስፖርተኞችን በመርዳትና ህዝብን በማነሳሳት መንግስት ላይ ጫና በመፍጠር ተግባር ላይ እየተሳተፈ በመሆኑ ፍተሻ ይደረግበት። እንደገና ሌላ ስብሰባ ሉቻኖ ቫሳሎ፣ ገረመው ዘርጋ እርምጃ ይወሰድባቸው። የጸጋዬ ኮሚቴ በብሔራዊ ቡድን ተጫዋቾች ዙሪያ የጀመረው የምርመራና የማጥራት ዘመቻ በእጅጉ ተወጥሯል። ጉዳዩ ውስብስብ ሆኖበታል። ጸጋዬ ይህንን ኮሚቴ እንዲመራ ሲደረግ በግፊት ነበር። በዚያ ላይ ገለልተኛ እንደሆነ ታምኖበት ነበር። የሚመራቸው የኮሚቴ አባላት አንዳንዶቹ ማንነታቸውን እንኳን በቅጡ አያውቅም። ስለተመደቡ ብቻ ነው የተቀበላቸው። ይህንን ኮሚቴ ያዋቀረው በወቅቱ በደርግ አመራር ኮሚቴ ውስጥ ከፍተኛ ቦታ የነበሩት ሻምበል ሞገስ ወልደ ሚካኤል፣ መቶ አለቃ አለማየሁ ኃይሌና ብርጋዴር ጀነራል ተፈሪ ባንቲ ሲሆኑ ማረጋገጫ ባይኖርም ሻለቃ መንግስቱ ኃይለ ማርያም እንዳሉበትም ይነገራል። ቀደም ሲል የተቋቋመው አጣሪ ኮሚቴ አንደኛ ኃላፊነቱን በአግባቡ አልተወጣም፣ ሁለተኛ በቂ ጊዜ አልነበረውም፣ ሶስተኛ ወታደሩን ብቻ ሳይሆን ሲቪሉን ያጣራ በሚል ኮሚቴ ተደራጀ። በጸጋዬ ስር የተቋቋመው ይሄ ሲቪል ኮሚቴ ሌሎች ወገኖች ተጽዕኖ እንዳያሳድሩበት አጣርቶ እስኪጨርስ በሚስጥር እንዲሰራ ተደረገ። እግር ኳስ የህዝብ ንቅናቄ የሚፈጥር በመሆኑ በስፖርት ቤተሰብ ውዝግብ እንዳያስነሳ ተሸሽጎ የማጣራት ስራውን እንዲያከናውን ሁኔታዎች ተመቻችተውለታል። አበል ይጨመርልን። የጸጋዬ ኮሚቴ ስራ ከመጀመሩ በፊት ደርግ ቀደም ሲል ሌላ አጣሪ ቡድን ወደ ተጫዋቾቹ ጋር ልኮ ነበር። በ10ኛው አፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድን ውዝግብ ውስጥ ገብቶ ነበር። ውድድሩ የተዘጋጀው አዲስ አበባ ነው። ተጫዋቾች የሚያገኙት አበል 1 ብር ነበር። 5 ብር እንዲሆንላቸው ጠየቁ። እያንዳንዱ ተጫዋች በመጠየቂያ ደብዳቤው ላይ ከስሙ ፊት ለፊት ፈረመ። ወረቀቱም ለፌዴሬሽን ተሰጠ። የገንዘብ ጭማሪ ጉዳይ ቶሎ ምላሽ ባለማግኘቱ ተጫዋቾቹ አፋጣኝ መልስ እንዲሰጣቸው ፌዴሬሽኑን ወጥረው ያዙ። ለጥያቄያችሁ መልስ የሚሰጥ አካል አለ ተባለ። በሌላ ቀን አንድ የደርግ አባል ሊያነጋግራቸው መጣ። ሰበሰባቸው። ይህ ጥያቄ እናንተ ነው አላቸው። አዎ። አምናችሁ ነው የፈረማችሁት? በሚገባ። ፊርማው በእርግጥ የእናንተ ነው? አዎ። ማን ያስተባበራችሁ? መልስ የለም። ተጫዋቾቹ ሊያነጋግራቸው የመጣው የደርግ አባል በሚወያዩበት ጉዳይ ግልጽ የሆነው ነገር አላየም።
ሰውየው የሚጠይቀውና ልጆቹ መልስ የሚሰጡት ባልተግባቡበት ነገር ነው። ተጫዋቾቹ የአበል ጥያቄ ነው ያቀረቡት። ጥያቄውን አምነውበት ፈርመውበታል። ነገር ግን ከስማቸው በታች የተጻፈውን ማሳሰቢያ አላዩትም። አደገኛ ነገር ደግሞ ይህ ነበር። ጽሑፉ ገንዘቡ ካልተሰጠን አንጫወትም የሚል ነበር። የደርጉ ተወካይ ሊያነጋግራቸው የመጣው ከታች በተጻፈው ጉዳይ ላይ ነው። ገንዘቡ ካልተሰጠን አንጫወትም ሲሉ አድማ እየመቱ እንደሆነ ያመለክታል። በዚያን ጊዜ አድማ መምታት የሚያስከፍለውን ዋጋ ከባድ ነው። የደርግ አባል ከተጫዋቾቹ ጋር ያለውን ጉዳይ ጨርሶ ተጨማሪ ማጣራት ካደረገ በኋላ እዚህ ቡድን ውስጥ የኢሃፓ አባላት ስላሉ ቡድኑ እንዳይጫወት አድማ እያስመቱ ነው በሚል ሪፖርት ያደርጋል። በዚያ ሰዓት ቡድኑ ውስጥ ተጫዋች የነበረው አረፋይኔ ምትኩ ነገሩን እንዲህ ያስታውሳል። አበሉ የሁላችንም ጥያቄ ነው። ተስማምተን ፈርምን። ገንዘቡ ካልተሰጠን አንጫወትም ብለን አልተናገርንም። ወረቀቱ ላይ ማን እንደጻፈው ግን አናውቅም። ቡድኑም ላይ መዘዝ ያመጣው መጨረሻ ላይ የሰፈረው ሐረግ ነው ይላል። ነገሩ በዚህ ብቻ አላበቃም። የተጫዋቾቹ ጥያቄ ነው በሚል ህዝባዊ መንግስት ይቋቋም፣ ነጻነት ይኑረን፣ ስፖርት በፖለቲከኞች አይመራም፣ ወጣቱን ማሰቃየት ይቁም እና ሌሎች መንግስትን የሚተቹ ጽሑፍ ለደርግ ሰዎች የተጫዋቾቹ ወቅታዊ ጥያቄ በሚል ተልኳል። ይሄ ወረቀት በእርግጥም የልጆቹ ነው ወይስ የተወሰኑ ተጫዋቾችን ለማጥቃት የተዘጋጀ ነው? ይህንን ለጊዜው ማንም አያውቅም። በፖለቲካ ጉዳይ አካባቢው በመታመሱ በብሔራዊ ቡድን ዙሪያ ኢሃፓ እጁን አስገብቷል የተባለው በዚህ የተነሳ ነበር። በሌላ በኩል ደግሞ እነ ሸዋንግዛውና ገረመው ከቡድኑ ስለወጡ እነሱን ለማስመታት የፈለገ ወገን የጨመረው ሐረግ ነው ይላሉ። አንድ ማንኪያ ጠጣ። ለ10ኛው አፍሪካ ዋንጫ ዝግጅት አሰልጣኝ ከውጪ ከመምጣቱ በፊት ሉቻኖ ቫሳሎ ቡድኑን እያዘጋጀ ነበር። ፌዴሬሽኑ ፒተር ሺተንገር የተባለ አሰልጣኝ ከጀርመን አስመጣ። ፒተር ለተጫዋቾቹ ቫይታሚን ነው እያለ ታብሌት ይሰጣቸው ነበር። አንድ ቀን ጉንፋን ይዞት ሽሮፕ መጠጣት ጀምሮ መድኃኒቱን መጨረስ ስላልቻለ ተጫዋቾቹን እየጠራ አንድ ማንኪያ ይሰጣቸው ጀመር። አንድ ተጫዋች ጋር ሲደርስ ገርመውና አለው። ለምን? አንድ ማንኪያ ጠጣ። ምን ያደርግልኛል? አሰልጣኝ የሚያዝህን ማንኛውንም ነገር እሺ በል። መጠየቅ የለብኝም? የለብህም። ከዚያን ጊዜ ጀምሮ ገረመውና ፒተር ተያያዙ። ገረመው ይናገራል። ፒተር አንዳንዴ የሚያነሳው ነገር ላይ በጥያቄ ስለሚይዘው ደስተኛ አልነበረም። ቫይታሚን ነው እያለ ታብሌት ይሰጥ ነበር። ግን የሚሰጠው ቫይታሚን አልነበረም፣ የተከለከለ መድኃኒት ነበረ። ተጫዋቾቹን ጠጡ እያለ ማታለል እንደሌለበት ስላስረዳው ተናደደ ይላል። ተጫዋቾቹ የማያውቁትን ነገር ፒተር እየሰጣቸው ነው በሚል ወሬው ተነዛ። ከዚያ በኋላ ለአፍሪካ ዋንጫ የሚዘጋጀው ቡድን ታብሌት እየወሰዱ መሆኑን ጭምጭምታ መሰማት ተጀመረ። ነገሩ በወሬ ብቻ አልቀረም፣ ውዝግብም አስነሳ። የፌዴሬሽኑ አንዳንድ አባላት የቡድኑን ውጤት ለማበላሸት ዘመቻ ተጀምሯል፣ ተጫዋቾቹ ታብሌት ይወስዳሉ የተባለው ውሸት ነው አሉ። በዚህ መሃል ሉቻኖ ወደ ጋዜጠኞች ሄደ። እመኑኝ፣ ይህ ጀርመናዊ ለተጫዋቾች መርዝ እየሰጠ ነው፣ ፌዴሬሽኑም ተባባሪ ሆኗል፣ በኢትዮጵያ ወጣቶች ላይ ወንጀል እየፈጸመ ነው ብሎ መግለጫ ሰጠ። ነገሩ ህዝቡን አስደነገጠው፣ መንግስትንም ስጋት ውስጥ ከተተው። ፌዴሬሽኑም የሉቻኖን ክስ ጸረ ስፖርት የሆኑ ግለሰቦች ከውጭ ሆነው ብሔራዊ ቡድኑን እየረበሹት ነው በሚል ወቀሳ ሰነዘረ። የሸዋንግዛው ተቃውሞ። ጀርመናዊው ፒተር ወደ ቡድኑ ከመቀላቀሉ በፊት በነበረው ጥቂት ወራት ብሔራዊ ቡድኑ ሙሉ ኃላፊነት በሸዋንግዛው አጎናፍር እጅ ነበረ። ልክ ሉቻኖ ቡድኑን እንደለቀቀ ሸዋንግዛው የቡድኑ አሰልጣኝ አምበልና ተጫዋች ነበር። ፒተር ከመጣ በኋላ ሸዋንግዛው በምክትልነት ቀጠለ። ጎህ የተባለው መጽሔት ሸዋንግዛው ቅሬታ እንዳለውና ይህንንም በተመለከተ አንድ ጽሑፍ እንደሚያወጣ ተነገረ። ማተሚያ ቤት እንደገባ ምክንያቱ ባልታወቀ ሁኔታ መረጃ ሳይወጣ ቀረ። በቀጣዩ ወር ያወጡታል እየተባለ ይወራ ጀመር። ኢትዮጵያ ሬዲዮ የሸዋን ቅሬታ በተመለከተ መረጃ አግኝቶ ሊያቀርብ ሲል ታፈነ ተባለ። ጋዜጠኞችም ከሸዋንግዛው ችግሩን ቢሰሙትም ለህዝቡ ሊያደርሱ አልቻሉም። ነገር ግን የብስራተ ወንጌል ራዲዮ ጣቢያ በብሔራዊ ቡድኑ ዙሪያ ችግር አለ በሚል አስተያየት ሰጪዎች ይናገሩ ነበር። በተጨማሪም በስፖርቱ ስር ነቀል ለውጥ ያስፈልጋል
በሚል ለውጡን አስታኮ የፌዴሬሽኑን ሰዎች እንዲሁም ደርግን በጎን መታ ያደርጉ ነበር። የኢህአፓ ማዕከላዊ ኮሚቴ አባል የነበረው ተስፋዬ ደበሳይ በብሔራዊ ቡድኑ ዙሪያ በብዕር ስም እንደ ተመልካች ትችት አዘል አስተያየት ያቀርብ እንደነበርም ይነገርለታል። በዚያን ወቅት የብስራተ ወንጌል ራዲዮ ጣቢያ ሰራተኛ ማህበር መሪ የሆነው ገብረ ጻድቃን ኃይሌ የኢሃድ ወይም ኢሃፓ ደጋፊ ስለነበር ይህ የታወቀው በርግጥ ቆይቶ ነው። በብሔራዊ ቡድኑ ዙሪያ ፌዴሬሽኑን ሰንገው ይዘውት ነበር። ኢሃፓ በብሔራዊ ቡድኑ ዙሪያ አቀንቃይ መሆኑን ያልተረዳው ጋዜጠኛ ጎርፍነህ ይመር በኋላ የኤፍኤም 97.1 ባልደረባ ገና ብስራተ ወንጌል መቀጠሩ በመሆኑ ሸዋንግዛውን እንዲያነጋግር አለቆቹ ይልኩታል። ጎህ መጽሔት ሸዋንግዛውን ተንተርሶ በብሔራዊ ቡድኑ ዙሪያ ያለውን ችግር ከማውጣቱ በፊት ብስራተ ወንጌል ይፋ ሊያደርገው ፈለገ። በወቅቱ የጎህ አዘጋጆች ከኢሃፓ ጋር ትልቅ ቁርኝት እንደነበረው የመንግስት ሰው ያምናሉ። ብሔራዊ ቡድኑ ከልምምድ እንደተመለሰ ጎርፍነህ ወደ ሆቴል ሄዶ ሸዋንግዛውን አገኘው። ላነጋግር ፈልጌ ነበር አለው። በምን ጉዳይ? በብሔራዊ ቡድኑ ዙሪያ። በርግጥ ቡድናችን ውስጥ ትልቅ ችግር አለ። ልትነግረኝ ትችላለህ? ትደፍራለህ ወይስ ልትሰልለኝ ነው? መሰለል ማለት ምን ማለት ነው? አንዳንዶች የተናገርኩትን ጋዜጣ ላይ ሳያወጡ ለፌዴሬሽኑ ይነግራሉ። ይህ ደግሞ ስለላ ነው። እኔ እንደዛ አይደለሁም። አለቆችህ እኔ ያልኩትን ሳይቀነስ ሳይጨመር ለማውጣት ይፈቅዱልሃል? አዎ። ማረጋገጫ ይዘና። እሺ። ጎርፍነህ አለቆቹን ሄዶ አነጋገረ። እነርሱ የሚፈልጉት ይሄንን ነበርና ደስተኛ መሆናቸውን ነገሩት። ከፈለገም ቃላቸውን ለመጠበቅ ደብዳቤ እንደሚጽፉለት አስታወቁት። ጎርፍነህ ወጣት ስለሆነ ዝነኛው ሸዋንግዛውን ቃለ መጠይቅ ሊያደርግለት ሁኔታዎች ለተመቻቹለት ደስተኛ ሆነ። ለሸዋንግዛው ስልክ ደወለለት። አለቆቼ ተስማምተዋል አለ። መቼ ትመጣለህ? ከሰዓት እንገናኝ። ሸበሌ እጠብቅሃለሁ። ጎርፍነህ ለሸዋንግዛው ቃለ መጠይቅ አደረገለት። ብሔራዊ ቡድኑ ውስጥ በጣም ችግር አለ። ጀርመናዊ አሰልጣኝ ስለ ኳስ ቴክኒክ ምንም አያውቅም። እርሱ የአካል ብቃቱን ብቻ ያሰልጥን፣ መንግስቱና ሉቻኖ ቴክኒኩን ያሰልጥኑ በሚል ይጀምርና ፌዴሬሽኑ የተጫዋቾቹን መብት ባለማክበሩ ተጠያቂ ነው አለ። ከዚህም በተጨማሪ ብሔራዊ ቡድኑ ውስጥ ስለሚርመሰመሱ ችግሮች በዝርዝር አብራራ። በመጨረሻም እኔ የህዝብ አደራ ነው ያለብኝ፣ አምበልም ተጫዋችም ነኝ፣ ምንም ጥቅም ያልተነካም። ቡድኑ ውስጥ ግን ብዙ ችግር አለ። ፌዴሬሽኑ ማሻሻል ያለበት በርካታ ጉዳዮች አሉ። ከውድድሩ በኋላ ችግር ተከስቶ ባወራ ዋጋ የለውም። ህዝቡ ይህንን ማወቅ ስላለበት ነው የምናገረው ብሎ ደመደመ። ይህ ጉዳይ በሬዲዮ በመነገሩ ፌዴሬሽኑ ተቆጣ። የመንግስት ሰዎችም የሬዲዮ ኃላፊዎችን ጠርተው አነጋገሩ። ነገሩም ሁሉ ተተረማመሰ። ፌዴሬሽኑ ወዲያውኑ ሸዋንግዛውን 1 ዓመት ቀጣው። ከቡድኑም እንዲባረር ተደረገ። የቅጣቱ ደብዳቤም ላይ ጸረ ስፖርት የሚል ጽሑፍ ሰፍሮበታል። ሸዋንግዛው የተናገርኩት ያመንኩበትን ነው፣ ጥያቄም ትክክል ነበር ይላል። ሸዋንግዛው ከታገደ በኋላ በፌዴሬሽኑ ላይ የሚቀርበው ትችት ሰዎቹን መቆሚያ መቀመጫ ሰጣቸው። ብስራተ ወንጌል ሬዲዮ ጣቢያ የተመልካቹ አስተያየት በሚል በፌዴሬሽኑና በብሔራዊ ቡድኑ ዙሪያ የሚያቀርባቸው ፕሮግራሞች ትችቱ ለመንግስትም ለፌዴሬሽንም የእግር እሳት ሆነ። ብስራተ ወንጌል በውጭ ድርጅት የሚተዳደር ሬዲዮ ጣቢያ በመሆኑ ጥቂት ቆይቶ ደርግ ራዲዮ ጣቢያውን ወረሰው። ሸዋንግዛው ገረመውና ሉቻኖ በህዝብ ዘንድ ተወዳጅ ናቸው። የፌዴሬሽኑን ድክመት ስለሚናገሩ የስፖርት ቤተሰብ ያደምጣቸዋል። ደርግ ደግሞ 10ኛ የአፍሪካ ዋንጫ አዲስ አበባ ላይ መዘጋጀቱ የውጭ ሚዲያ በአገሪቱ ሰላምና መረጋጋት የለም ለሚለው መልስ ይሰጥለታል። ነገር ግን ቡድኑም ፌዴሬሽኑም እየተበጠበጠ ነው። ፌዴሬሽኑ እነዚህ ሶስቱ ሰዎች በጣም አስቸግረውታል። ኢሃፓ ደግሞ እጁን አስገብቶ ከስር በኩል ያምሳል። ተስፋዬ ለጊዜው ስሙ የተቀየረ የብሔራዊ ቡድን ተጫዋች እኔን ጨምሮ ኢሃፓ የመለመላቸው ተጫዋቾች ብሔራዊ ቡድን ውስጥ ነበሩ። የድርጅቱን ዓላማ በቡድን ውስጥ ከመራመድ አልፎ ለስኳድ የተመለመሉም ነበሩ። የኢሃፓ አባል የሆነው በግፊት ሳይሆን አምነንበት ነው። ድርጅቱ የህዝብን ጥያቄ ይዞ በመነሳቱ ይህንን ዓላማ ማስፈጸም ነበረብን። ኳስ ተጫዋቹ በህዝቡ ዘንድ ተደማጭነት ስለነበረው ደርግ የስፖርተኛው ሁኔታ በጣም ያስፈራ ነበር። ኳስ ተጫዋቹ በህዝቡ ዘንድ ተደማጭነት ስለነበረው ደርግ
የስፖርተኛው ሁኔታ በጣም ያስፈራው ነበር። ደርግ የህዝቡን ድምፅ እያፈነ ስለመጣ ይሄንን መቃወም ነበረብን። በዚህ የተነሳ መንግስት ሁሉም ቦታ ተቃውሞ ነበረበት። ቡድኑ ውስጥ ኢህአፓን ብቻ ሳይሆን ደርግንም የሚደግፉ ጥቂት ተጫዋቾች ነበሩ። እነርሱን በጥንቃቄ ነበር የምንይዛቸው። አንዳንዶቹ ግን ኢህአፓም ሳይሆኑ ታርጋ ተለጥፎባቸው ይወገዙ ነበር ይላል። ተንኮል ፈጣሪ ብሔራዊ ቡድኑ ለ10ኛው የአፍሪካ ዋንጫ ዝግጅት ላይ ያለ ከወዳጅነት ጨዋታ በኋላ ገረመው ዘርጋ ስብሰባ ላይ ጥያቄዎች አነሳ። ስብሰባውን የሚመሩት ቡድን መሪው አቶ አደፍርስ ነበሩ። ገረመው 12 ዓመት የሞላው ትጥቅ ነው የምናደርገው። እስካሁን አዲስ ማሊያ አልተገዛም። ተጫዋቹም ኢንሹራንስ የለውም። ፌዴሬሽኑም የአሰራር ችግር አለበት በሚል ተናገረ። አርቲስት ደበበ እሸቱ የቁም ነገር መጽሔት አዘጋጅ ነበር። ገረመው ጋር ሄደና ስብሰባ ላይ ተናገርከውን ሰማሁት፣ እውነት እንደዚህ አይነት ችግር አለ እንዴ ብሎ ጠየቀው። ገረመውም ከፈለክ በመጽሔት ላይ አውጣው አለው። በታሳስ 1968 ዓ.ም ደበበ በቁም ነገር መጽሔት የገረመው ቅሬታ በሚል ብዙ ነገር ዘረዘረ። አንደኛው እንደዚህ የሚል ነው። ፌዴሬሽኑ የተንኮል ፈጣሪ ነው ይልና በሀገራችን ያለው የስፖርት ፍልስፍና በጣም የተሳሳተ ነው። በዓለም ላይ ስፖርት ሲመሰረት ከአልኮል፣ ከእጽ፣ ከዝሙት፣ ከቁማር ነፃ የሆነ ጤነኛ ማህበረሰብ ለመፍጠር ነው። የኛ ፌዴሬሽን ግን ይህንን እምነት በማፍረስ ይሰራል ይላል። ገረመው እጽ ብሎ ለመጽሔቱ የተናገረው ተጫዋቾች ዶፒንግ መውሰዳቸውን እያወቀ ፌዴሬሽኑ ዝም ማለቱን ለመጥቀስ ነው። ገረመው ይህንን አስተያየት ከሰጠ በኋላ ከብሔራዊ ቡድኑ እንዲታገድ ተደረገ። መጀመሪያ ሸዋን ግዛው፣ አሁን ደግሞ ገረመው በሰጡት አስተያየት ተባረሩ። የስፖርት ቤተሰቡ ገረመውና ሸዋን ግዛው ወደ ቡድኑ መመለስ አለባቸው በሚል ቅሬታ ማቅረብ ጀመረ። በፖለቲካ ሲታመስ የነበሩት የአዲስ አበባ ዩኒቨርሲቲ ተማሪዎች ሳይቀሩ የገረመውና የሸዋን ግዛው ቅሬታ የግል ጉዳይ ሳይሆን የለውጥ ጥያቄ ነው፣ በፌዴሬሽን ውስጥ መሻሻል መምጣት አለበት አሉ። አንዳንድ የዩኒቨርሲቲ መምህራንም ጭምር ጥያቄያቸውን ከፍ በማድረግ ከገረመውና ከሸዋን ግዛው ጀርባ መሰለፍ ጀመሩ። በስፖርቱ ላይ ፍተሻ መደረግ አለበት የሚለው ዋነኛ ጥያቄያቸው ነው። የተማሪውን የፖለቲካ መዘውር የሚያሽከረክሩት ወጣቶች አስተባባሪ የነበረውና ሸዋን ግዛው ጥያቄ ተቀብለው ገፉበት። በግቢው ውስጥ የመኢሶንና የኢሃፓን መስመር የሚከተሉ ወጣቶች የገረመውን ጥያቄ በማንሳት እየመዘዙ ጎራ ለይተው መከራከር ጀመሩ። ነገሩም ከስፖርት ያለፈና ትልቅ የፖለቲካ ፍጥጫም ሆነ። ተማሪ ለውጥ ፈላጊ ነው። ነገረመውም የስፖርት መሻሻል ጥያቄን ያቀረቡት። የሁለቱ ሐሳብ ተመሳሰልና ተማሪውም ፌዴሬሽኑ ላይ ጫና መፍጠር ጀመረ። 10ኛው የአፍሪካ ዋንጫ ውድድር አለቀ። የኢትዮጵያ ብሔራዊ ቡድንም ከምድቡ አላለፈም። ነገረመውም መነጋገሪያ ሆኑ። የዩኒቨርሲቲ ተማሪዎች አንደኛው ክንፍ ግቢ ውስጥ በተዘጋጀ በዓል ነገረመውን ጠሯቸው። ጭቁን ስፖርተኞች በሚል ሽልማት ሰጧቸው። ተማሪዎቹ ጭቁን ካሏቸው ስፖርተኞች ጀርባ ሆነው መንግስትን መቃወም ጀመሩ። በሌላ በኩል ደግሞ ብሔራዊ ቡድን ውስጥ ኢሃፓ እጇን አስገብታ ውጤት አሳጥታናለች በሚል ይወራ ጀመር። ይህ ነገር ተጣርቶ መቅረብ እንዳለበት በመታመኑ ደርግ አንድ ተወርዋሪ ኮሚቴ አቋቋመ። ገረመውና ሸዋን ግዛውን ማዕከል ያደረገ ምርመራ ይካሄዳል። በሌላ በኩል ደግሞ የሉቻኖ ተልእኮ ምንድነው በሚል ሌላ ማጣራት ይደረጋል። ውድ የፈትል ቤተሰቦች ቤተሰብነታችን ዘላቂ እንዲሆን ይህንን ቻናል ሰብስክራይብ ማድረግ አትርሱ። ትረካችን ለበርካቶች እንዲደርስም ለወዳጅ ዘመዶቻችሁ ታጋሩልን ዘንድ በትህትና እንጠይቃችኋለን። ይህንን ትረካ ስናቀርብላችሁ ለጸሐፊው ለገነነ መኩሪያ ባለበት ሰላም እንዲሆን እንዲሁም ለቤተሰቦቹ ላቅ ያለ ምስጋናችንን እያቀረብን ነው። ሰናይ ጊዜ